ቫይረሱ ምንድነው መሰላችሁ? ብዙ ጊዜ ቫይረሱ የሚተላለፈው እንግዲህ ከሰው ወደ ሰው ይተላለፋል፣ ከሌሊት ወፍ ወደ ሰዎች ይተላለፋል ማለት ነው። እንጂ ፍሩት ባት ትባላለች። ብዙ ጊዜ እንግዲህ ለየት ያለች ስፔሲስ ነች። በዚች ነው እንግዲህ ብዙ ጊዜ ማርበርግ ቫይረስ የሚገኘው። እንግዲህ መጀመሪያ እንግዲህ እንደምታውቁት ወይም ደግሞ እንግዲህ አሁን እንድታውቁት የምፈልገው ነገር መጀመሪያ የተገኘው ጀርመን ሀገር ነው። እንግዲህ ጀርመን ሀገር ነው መጀመሪያ እንግዲህ በማርበርግ የሚባል ቫይረስ የተገኘው። እንግዲህ ማርበርግ ቫይረስ እንግዲህ አንድ ትልቁና ዋናው ሂሞራጂክ ፊቨር ከሚያመጡ ወይም ደግሞ እነዚህ በጣም ትኩሳትና የደም መፍሰስ ወይም ደግሞ የደም ችግር ከሚያመጡ ቫይረሶች ውስጥ እንግዲህ ትልቁ እንግዲህ አንዱ ማርበርግ ቫይረስ ነው። እንግዲህ ሌሎች ሪፍት ቫሊ ቫይረስ አሉ፣ ዳኖ ፊቨሮች አሉ። እንግዲህ ኢቦላ ቫይረስ እንግዲህ ከነዚህ ታይፖች ውስጥ አንዱ ነው። እንግዲህ ግን ኢትዮጵያ ውስጥ አሁን የተከሰተው ዋናውና ትልቁ ቫይረስ ማርበርግ ቫይረስ እንግዲህ ወደ ጂንካ ሆስፒታል ወደ ደቡብ ክልል ወደ ኦሞ አካባቢ እንግዲህ የተከሰተው ነው። እንግዲህ ጤና ሚኒስቴር እንግዲህ መግለጫዎችን እየሰጠ ይገኛል። የኢትዮጵያ ጤና ባለሙያዎችም እየተረባረቡ ይገኛሉ። እንግዲህ በሽታውን ለመከላከል እንግዲህ በሽታውን በቁጥጥር ስር አድርጎ ከኢትዮጵያ ለማስወጣት እንግዲህ ርብርብ እየተደረገ ነው። እንግዲህ እና በሽታው ሲይዝ እንግዲህ ምልክቱ ምን መሰላችሁ? እንግዲህ ዋናው ምልክቱ ነው፣ ወሳኙ ነገር ምልክቱ ነው። ደግሞ ከብዙ በሽታዎች ጋር ምልክቱ ይመሳሰላል። እንግዲህ ከታይፎይድ ጋር፣ ከማላሪያ ጋር፣ ከኢቦላ ጋር፣ ከተለያዩ እነዚህ ዳጉ ፊቨር፣ ሪፍት ቫሊ ፊቨር፣ ቫይረስ ፊቨር ከምንላቸው ጋር ይመሳሰላል ምልክቱ ማለት ነው። የሚያሳያቸው ምልክቶች እንግዲህ እነዚህ ናቸው። እንግዲህ ግን ደስ የሚለው ኢትዮጵያ አሁን ምርመራውን በራሱ አቅም መመርመርና ማረጋገጥ ትችላለች። ስለዚህ ያን ከባድ የሚባል ነገር አይደለም። ስለዚህ ምልክቱ መሰላችሁ የመጀመሪያው ነገር እንግዲህ ድንገተኛ የሆነ ትኩሳት መልቀቅ ነው። ድንገተኛ ትኩሳት ከለቀቀ በኋላ ደግሞ በሁለት ራስ ምታት፣ ኃይለኛ የራስ ምታት ይለቃል ማለት ነው። ልክ እንደነ ታይፈስ ነገር እንደ ታይፎይድ እንደ ውባ አይነት ምልክት ነው ማለት ነው። ሳድን የሆነ ቴምፕሬቸር ትኩሳት ይለቃል። ከዛ ደግሞ የራስ ምታት ይለቃል ማለት ነው። ከዛ ሲቀጥል ምንድነው በጣም የመስል ወይም ደግሞ የጡንቻ ህመም ያጋጥማል ማለት ነው። የጡንቻ ህመም ያመጣል ማለት ነው። ከዚህ ሲቀጥል ደግሞ ድክመት በጣም ያደክማል ማለት ነው። ሰዎች በጣም ደካማ ያደርጋል። እንግዲህ ሰዎች ከዚህ በፊት ሲሯቸው የነበሩ ስራዎችን በአግባቡ እንዳይሰሩ ያደርጋቸዋል ማለት ነው። ከዚህ በመቀጠል እንግዲህ ከ5 ቀን ወይም ደግሞ ምልክቱ ከታየ ከ5 ቀን በኋላ እንግዲህ የተለያዩ ደግሞ እንደ ወደ ላይ ወይ ቱኪያ ነገር የማድረግ ወይም ደግሞ ወደ ታች ተቅማጥ የማድረግ ነገር ሊያመጣ ይችላል ማለት ነው። ወይም ደግሞ የተለያየ እንደዚህ ያደርጋል ማለት ነው። በሰገራ ጋር ደም ሊመጣ ይችላል ማለት ነው። በፍንጫም ደም ሊመጣ ይችላል ማለት ነው። እንግዲህ እነዚህ ከታዩ በኋላ እንግዲህ ከ7 ምናምን ቀን በኋላ ደግሞ እንግዲህ ብዙ ጊዜ ያመጣል መሰላችሁ እንግዲህ ሾክ ያመጣል ማለት ነው። በደም በሰውነታችን ውስጥ ባሉ ብልቶቻችን ውስጥ ላይ ደም ሊፈስ ይችላል ማለት ነው። በደም መፍሰሱ ምክንያት እንግዲህ ለደም እጥረት ወይም ደግሞ ሾክ ለምንለው ያጋልጣል ማለት ነው። የደም ግፊታችን በጣም ይቀንሳል ማለት ነው። እንግዲህ ከዛ በኋላ ደግሞ የተለያየ በሽታ ለሰከንዳሪ ኢንፌክሽን ወይም ደግሞ ለባክቴሪያ አጋልጦ ይሰጠናል ማለት ነው ባክቴሪያው። ከዛ በመቀጠል እንግዲህ ዋናው ደግሞ ትልቁ ነገር እንግዲህ ብልቶቻችን ይጎዳል። እንግዲህ አንደኛ በትልቁ ነገር ብልቶቻችን ከሚጎዳ ነገር አንዱ ኩላሊት ይጎዳል። ኩላሊት በጣም ከሚጎዱት በጣም ይጎዳል ማለት ነው። እንግዲህ ያው ኩላሊት በብዙ ነገር አንደኛ ዳይሬክትሊ ሴሉንም ሊያጠቃ ይችላል ማለት ነው፣ የኩላሊታችን ሴል። ሁለተኛ ደግሞ ወደ ሾክ ይከተልና በሾክ ምክንያት ደግሞ ኩላሊታችን ሊጎዳ ይችላል። ከዛ የኩላሊት አለመስራት ያጋጥመንና ከዛ በኋላ መጨረሻ ላይ እነዚህ የብልት አለመስራት ያጋጥመንና ወደ ሞት ይዳርግናል ማለት ነው። እንግዲህ መከላከል ማለት ያው ፕሪፒው ማከም አንችልም። ማከም ስላችሁ ማከም ማለት የራሱን የቻለ መድኃኒት ለምሳሌ ማላሪያን ወይም ደግሞ ወባን እንደምናክመው ማከም አንችልም በመድኃኒት ማለት ነው። ግን ሳፖርት ወይም ደግሞ እርዳታ ማድረግ እንችላለን። ምንድነው እርዳታ ማድረግ እንችለው ማለት ነው? አንደኛ እንደዚህ ትኩሳቱን ምናምን የራስ ምታቱን መቀነስ እንችላለን። ሶስተኛ ደግሞ ሾክ ሲያጋጥም ሾኩን ማከም እንችላለን ማለት ነው።
አራተኛ እንግዲህ እነዚህን እርዳታዎች እያሰጠነ ሰውየው በራሱ እንትኖችን እንዲከላከል ማድረግ እንችላለን። እንግዲህ በራሱ ኢሚዩን ሲስተም ቫይረሱን እንዲያጠቃና እንዲያሸንፍ ማድረግ እንችላለን። እንግዲህ ነው ያለው ነገር። እንግዲህ ያው እርዳታው ጋር ተያይዞ እንግዲህ ዋናው ነገርና ደግሞ ትልቁ ነገር መከላከል ነው። እንግዲህ ቫይረሱን መከላከል በጣም ቀላል ነው፣ የሚከብድ ነገር አይደለም። በጣም ተዛማች አይነት የሚባል አይደለም ቫይረሱ። ያን ያክል ተዛማች በጣም ከሰው ወደ ሰው የሚተላለፍ አይነት የሚባል አይደለም። እንደ ጉንፋን ከሰው ወደ ሰው በኢዝሊ የሚተላለፍ በሽታ አይደለም። በሽታው የሚተላለፈው እንግዲህ ብዙ ጊዜ አንደኛ እቺ ፍሩት ባት የምትባለው ወይም ደግሞ የሌሊት ወፍ ለየት ያለች ስፒሺስ ነች። ከሷ ወደ ሰዎች ይተላለፋል። እንግዲህ ኬም ምናምን የሚጎበኙ ሰዎች የመያዝ እድላቸው ሰፊ ነው። እንግዲህ ከዛ በመቀጠል እንግዲህ ከሰው ወደ ሰው ነው የሚተላለፈው። ከሰው ወደ ሰው እንግዲህ በበሽታው የተጠቀው ሰው እንግዲህ በሽታውን የማስተላለፍ አቅም አለው ማለት ነው። እንግዲህ የሚያስተላልፈው ብዙ ጊዜ በፈሳሽ ነው። እንግዲህ የሰውነት አካል በሚያመርታቸው የሰውነት አካሎች እንግዲህ በሽታው የሚተላለፈው ማለት ነው። እና ምንድነው ማድረግ ያለብን እንግዲህ እንደዚህ አይነት የያዛቸው ሰዎች ጋር ምንም አይነት ከሱ ፈሳሽ ጋር ምንም አይነት ንክኪ ያለማድረግ ነው። እንግዲህ ከሽቱ ጋር ከላበቱ ጋር ሊሆን ይችላል። እንግዲህ ከብዙ ፈሳሽ ጋር ያመነጫቸው ፈሳሾች ጋር ዳይሬክትሊ ማድረግ የለብን ማለት ነው። ሁለተኛው እንግዲህ ከሱ ጋራ ምንም አይነት የሰውነት ከሰውነት ወይም ደግሞ ከቆዳና ከቆዳ ንክኪ ማድረግ የለብንም። እንግዲህ ከሱ ጋር በምንገናኝበት ጊዜ እንግዲህ እጃችን በጓንት አፋችንና አፍንጫችን በጭንብል ናችን ደግሞ በመነጽር ወይም ሰምቲንግ በሆነ ነገር ብቻ ፈሳሹ በማይነካን መንገድ ማገድ እንችላለን ማለት ነው። ሲቀጥል እንግዲህ ሰውየውን በአጋጣሚ በእጃችንም ከነካ ነው እንግዲህ እጃችንን በሳሙና በደንብ መታጠብ ወደ እነዚህ ሙኮሳል ኤሪያ የምንላቸው አይን፣ አፍንጫ፣ ወደ አፍ ወደ ከንፈር ወደ ምላስ አካባቢ ላለማስጠጋት መሞከርና ከማድረጉ በፊት መታጠብ እንግዲህ ሊከላከል ይችላል እንግዲህ ማለት ነው። እንግዲህ ኬፍ አካባቢ ምናምን ለጉብኝት ማለት ብዙ ጊዜ እነዚህ ሌሊት ወፍ ያሉበት ሌሊት ወፎች ጋር ንክኪ ያለማድረግ ሌሊት ወፎችን እንግዲህ በብዙ ነገር መከላከል ይቻላል። እንግዲህ እነሱን በመከላከል እንግዲህ በሽታው ወደኛ እንዳይመጣና ወደኛ እኛን እንዳይዝ ማድረግ እንችላለን ማለት ነው። ይሄ ነው ያለው ነገር። እንግዲህ ለማንኛውም በሽታው በጣም ያሰጋ አይነት አይደለም፣ ቀለል ያለ ነው። እንግዲህ የኢትዮጵያ ጤና ሚኒስቴር የሚላቸው በየጊዜው የሚለቃቸው መረጃዎች እንግዲህ በመሰብሰብና ሸር በማድረግ ራሱን ከቫይረሱ መጠበቅ ይችላሉ። አመሰግናለሁ።